ወይ አንተ ብትለው ይሻላል ለመሰለክ እንዴት አብረው ሆኑ ይላል። እኔ እናንተ የኔ ቁጥር የውጭ ሀገር ቁጥር ሆኖ የሚወጣለት ኢሞዬ፣ ከዛ አንተ ደግሞ ኢትዮጵያ ውስጥ ነው የምትኖረው። አንተ ካልከው እንዴት አንድ ላይ ሆኑ ይላል አይደለ? እንዴት አንድ ላይ በኮንፈረንስ ነው እንበለው። ሚውትክን አብርተክ ነው ማውራት ያለብህ ስታወራ። አንተ ትለዋለህ እኔ እናንተ በስልክ ተገናኝተ ቶሎ ብለህ ብር ላስገባ ነው ብለው። እንደዛ ካላልከው አያናገረንም። እሺ እሺ። ቁጥሬ አይወጣለትም ባይሞ ቁጥሬ የማይወጣለት ከሆነ እኔ ብቻ ልበለው እንጃ። እሱን እውቀቱ የለኝም አላውቅም። ብቻ የሚወጣ አይመስለኝም። አይወጣም አሉ በቃ ብሎክ አደረገኝ። ብሎክድ አውዲዮ ኮድ ይላል። ብሎክ አደረገው። ብሎክ ምን ይሻላል? ይጠራ እንዴት ብሎክ አድርጎኝ ይጠራል? ብሎክድ እያለ እንዴት ይጠራል? ሀሎ አማርኛ አትችልም? ሄሎ ሰላም ነው? እንዴት ነህ? ደህና ነኝ። ስልክህን የሰጠኝ የኤደን ወንድም ነው። እኔ የኤደን ጓደኛ ነኝ። የኤደን ጓደኛ? አዎ። ኤደን ማን ነው? ኤደን አንተ ጋር ያለችው ልጅ እና ገንዘብ ላስገባ ነበረ። ወንድምየው ጠይቆኝ ነው እንዳስገባ። ጥሩ እሺ። እና ኤደንን ማናገር እፈልጋለሁ ገንዘቡን ከማስገባቴ በፊት። አንዴት አገናኘኛለህ? ኤደን ነው ብዙ ኤደን ስለሆነ ኤደን ማን ነው? መጀመሪያ ኤደን ማለት ብዙ ኦዲዮ ነው ያለው። እሺ ቆይ ወንድሟን ላገናኘክ የትኛዋ ኤደን እንደሆነች እንድታውቅ። እሺ ዘጋው። ምን ሆነክ ነው ማይክ ማታበራ? አብራ እያልኩ አይደል እንዴ? ቀልጠፋትለም ሶሪ ሀቡ አንቺ እያወራሽ እያለ ዘግቼው ነው እኮ። እንደዚህ ማለት ሚውትክን አብራና አንተ ቀጥል አልኩ። አንተ እስክትቀጥል እሱ ዘጋብኝ። ድጋሚ ስሙ አልንገርሽ። ኤደን ጀርመን በይው። ኤደን ጀርመን በይው። እሺ ይኸውልህ መጀመሪያ የምን ኤደን አለኝ። ከዛ ገንዘብ ላስገባ ነው ጓደኛዋ ነኝ ወንድሟ ነው ስልክህን የሰጠኝ ስለው እሺ ብዙ ኤደኖች ስላሉ የትኛዋ ኤደን አለኝ። ኤደን ጀርመን በይው። እሺ ትናንትና ዓርብ ዕለት 80 ምን ልበለው ሌላ ንገሪው። መቶም አንድ ጊዜ 80 እንደገባላችሁ ንገሪው። እሺ አንድ ጊዜ 80 ሺህ ብርና ትራሮን ብርም እንድናስገባልህ ነበር በይው። እሺ አንተ ሚውት አታድርግ። ከዛ ታወራዋለህ። እሺ እሺ እሺ። ፎቶ አላኪለት ጎበዞች። ትክክል። አሁን ገባኝ። ኤደን ቶሎ ቶሎ የምትዘጋው እሱም አንድ አይነት ነው ሙዳቸው። ቶሎ ቶሎ ነው የሚዘጉት። ኢሞን ኦኬ ፋታ አይሰጡም። ያወራሉ ቶሎ ይዘጋሉ። አይዶን ነው ሎኬሽናቸው በማውራት የሚገኝባቸው ይመስላቸው አላውቅም። ፎቶ አላከለት
ለምንድን ነው አሁን ግን እያነሳልኝ አይደለም? ፎቶዋ 2 ራይት ሆኗል ገብቶለታል ማለት ነው። እሺ እኔ ምልክ ወይ እንትን አካውንት ነምበር ሲልክልክ ሁለቱም ጊዜ በተለያየ አካውንትን ያስገባሁት ብለሃል አይደል? አካውንት ሲልክልክ የላከልክ በምንድን ነው? በኢሞ በኢሞ። እሺ ስክሪንሾት ላክልኝ። ልኬልሻለሁ። አንደኛው ልኬልሻለሁ ደረሰኝ ማለት ነው። ደረሰኝ ላክልኝ። እኔ እሱ አካውንት የላከበትን ስክሪንሾት ነው የፈለኩት። እሱ ስልኩ ሌላ ጋር ያለው አሁን እጄ ላይ አይደለም። ሀቡ ለምን ሌላ ጋር ሆነ? ለማን ነው የሚልከው? ቤቲ አንተ ማን ነው እህትክ ኤደን አንተን ብቻ አይደል የምታወራው? በቃ ቤተሰቡ ጋር ሁላ ደውላ ያስጨነቀችው። በቃ ቤተሰቡ ጋር በሙሉ ጋር ደወለችው። እሺ እሷ ችግር የለም የሆነ ነገር አለ ብቻ ግራ የገባ ነገር እንትና እነሱ የቤቲ ቤተሰቦች የሟች ቤቲ ሞታ ከሆነ ቤተሰቦች ኤደን እንደወጣች የሚያውቁት ከ9 ወር በፊት ነው። አንተ ደግሞ እህትክ መውጣቷን የምታውቀው ከ3 ወር በፊት ነው አይደል? ከ3 ወር በፊት። አሁን 3 ወር እንደውም አልሞላትም ማለት ሚያዝያ 27 ማለት አሁን 3 ወር አልሞላትም። እነሱ የሚያውቁት ሟች ቤቲ በነገረቻቸው መሰረት ነው ከ9 ወር በፊት መውጣቷን እንጂ እርግጠኛ አይደሉም። ማስረጃ የላቸውም። አንተ ግን እርግጠኛ ነህ ከወጣች ገና 3 ወር እንደሆነ? ከ3 ወር በፊት አንተ እህትክን በአካል አግኝተካታል ኢትዮጵያ ውስጥ? በትክክል አግኝቻታለሁ። ገና 3 ወር አልሆናትም። አሁን ወደፊት ነው 3 ወር ራሱ። ኦኬ እሺ። አንድ ሰው 3 ወር ባልሞላ ጊዜ ውስጥ ከደላሎች ጋር ተባብሮ ይሰራል ብለህ ታስባለህ? እኔ ይህን መገመትም አልችልም። ይሰራል ብዬ አላስብም። ምክንያቱም እሷ አሁን ቤተሰቡን እያስጨነቀች አስገድደዋት ሰው እንድታመጣ አስገድደዋት ጓደኞችሽንም የምታውቂውን ሰው አምጪ ብለው አስገድደዋት ነው ብለህ ታስባለህ? ቤቲ እንድትመጣ ያደረገቻት? እኔ ይሄን ሁሉ ይሄን አላስብም። አንደኛ አሁን ራሱ እንትን ማውራት ይችላል። ያቺ ሴቭ የላኩልሽ የለም ፋሲካ ሳውዲ ብዬ የላኩልሽ የለም ዋትስአፕ ላይ? እሷንም በተለያየ መንገድ ማነጋገር ይቻላል። እሷ ያለችው እዛ ሳውዲ ነው። ስልኩንም እንደምታየው የሳውዲ ስልክ ነው። እሷንም ማውራት ይቻላል። አሁን የማውቀው በቅርቡ እሷን ነው። በቃ ስለደወለችልኝና ስልኩን ይጠቅመኛል ብዬ አስቤ ሴቭ ስላደረኩት ፋሲካን ብቻ ነው እያገኘኋት ያለሁት። እሺ ፋሲካ የፋሲካን ስልክ ኤደን እህትክ ስትሰጥክ ምን በላት ብላ ነው የሰጠችክ? ኤደን አይደለችም የሰጠችኝ። ማን የሰጠክ? ስልክ ፎቶና መታወቂያ ላኩ ተብለን ነበር። እንዳልኩሽ እኮ እኔም ልሄድ ነበር። እኛም እኮ እንድሄድ ጋብዘውኛል እኮ። እሺ እና እኔ ስቀር ለምን ቀረህ ብላ ነው እኔ ጋር ደወለችልኝ። ከመታወቂያ ላይ ስልኬን ወስዳ። አሃ እቺ ፋሲካ ሌላ ትልቁ ደላላ ናታ። አዎ ከዛ ሆና ትልቁ ሚና እየተጫወቻለችው ፋሲካ የምትባለው ነች። እና ለምን ቀረህ ብላ ለምን ቀረህ ብላ እኔ ጋር ጓገጭ ብላ የተላከው ብርስ እንዴት ይክሰር ምናምን ለምን ማመጣ ከሆነ እርግጠኛ ሆነ ማመጣ ከሆነ ለምን እመጣለሁ ብለህ የሰው ኮታ ዘጋህ? ብርስ ለምን አንተ ቦታ እኮ ብር ተልኳል ምናምን ብላ ስልክን ከመታወቂያ ላይ ነው ወሰድኩት። ለማንኛውም እነሱ ሲገቡ አንተ መንጣት ተፈለግ ትመጣለህ፣ በኢሞ እናወራለን አለችኝ። ከዛ በዛ አጋጣሚ ስልኳን ሴቭ አደረኩት። ኢሞ ላይ ሲገባ ፋሲካ ይላል፣ በዛው ሴቭ አደረኩት። ኦኬ አቡ ገንዘብ አናስከፍልሽም እናስብልሻለን ካሉ ሰው ታመጣለች። ኦኬ እሺ እኮ ገባኝ። አሁን ፋሲካ ራሷ ከመታወቂያ ላይ ወስዳ ነው የደወለችልክ? መታወቂያ ይላካል እንዴ ሲኬድ? በባህር ሲኬድ? እኔ ይሄን አለ እንትኑ ጥልቅ እውቀት የለኝም። በቃ መህር እኔ ይሄን ሁሉ ያደረኩት ለምንድን ነው? እህቴን በቅርብ ርቀት ለመካተት እንዲመቸኝ። በቃ ከቤተሰቡ ርቃ ስለነበረ በቅርቡ ለማግኘት በሷ በኩል ለማግኘት እንደ ሰውኛ በቃ ሰባው ከተሰማት በሷ በኩል አገኛታለሁ የሚል ሀሳብ ስለተሰማኝ አንደኛ ሲስተር ልከድቢ ስለሆነ እንደዚህ አይነት መረጃ ልሄድ ነው ምናምን ስትለኝ ሲስተርን መቅረብ ጀመርኩ። ታዲያለሁ ስትለኝ ምንም ሳላቅማማ አዎ እሄዳለሁ ያልኳት። ምክንያቱም አራሿ እንዳይርቀኝ። ከዛ ማታ ተገናኘንና ማታ ተገናኝተን እቃ እንደውም የሚገርምሽ እቃ ሁሉ ልከዋል ማለት ነው። እቃ ምናምን እቃቸውን በቃ ባዶ እጃቸውን ነው የቀሩት። ከዛ በቃ ነገ ትኬት እንቆርጣለን፣ ጠዋት ላምበረት እንገናኝ፣ ትኬት እንቆርጣለን፣ የባስ ትኬት አለችኝ። እስከ አፋር ክልል ይመስለኛል ሰመራ ድረስ። ገብቶኛል ወንድሜ።
መታወቂያ ከናንተ ለኤደን ሰተካት ኤደን ፎቶ ለፋሲካ ልካላት ለማን ነው ለደላላው ለፋሲካ እንትንህን ይላከላት መታወቂያ በቴሌግራም ኤደን ነች ለኤደን ነው ላኩላት እኔ ኦኬ ኤደን ይላል ከዛ ኤደን ደግሞ ለሷ ትልክላታለች በቁምም ጉርድ ፎቶ መታወቂያ ምናምን ከዛ ስልክ አድራሻ ያገኘችው ከምን ላይ ነው ከመታወቂያ ላይ መታወቂያ ደግሞ ለፋሲካ ደርሷታል ኦኬ እሺ እኔ አሁን ፋሲካ ጋር ቀጥታ ልደውልና ኤደንን አገናኝኝ ልበላት እንደዛ ብታያት ማለት እስኪ የሚሆን ከሆነ ልታያት ትችላለሽ እንግዲህ ባንቺ አካል ማለት ነው ግን የኤደን ወንድም ደውል እንደዚህ ብሎ ነበር ስለዚህ ብር ምናምን ልናስገባ ነበር ያለውን ነገር እንዴት ነው ካንቺ ጋር መነጋገር እንችላለን ወይ ጓደኛዋ ነኝ ምናምን ብለሻት የምታወራሽ አጋጣሚ ካለ በዛው አጋጣሚ እኔም ገብቼ አወራታለሁ እሷን ፋሲካ እሺ ጥሩ ፎቶ አለክ የፋሲካ ፎቶ ፕሮፋይሏ የሆነ ፒክቸር ነገር ነው ፎቶ የላትም ፎቶ የለኝም አይ ደላሎች እኮ የራሳቸውን ፎቶ አያደርጉም በፕሮፋይል ምናምን ሳይሆን የምፈልገው በአካል የሚያውቃት ሰው ፎቶ ድንገት ካለት ብዬ ነው እንጂ እንደዚህ አይሆንም እኔ የኤደንን ፎቶ ኤደንነቷን ስንት አጣርቼ ነው እዚህ ጋር የለጠፍኩት ገባት ስለዚህ ከዛ አንተ ወንድሟ መጣት ገብቶካል ከዛም ጉዳዩ እውነት መች እንደሚወጣ አይታወቅም አሁንም ድረስ እኔ ኤደን ተገዳ ከደላሎች ጋር እየሰራች ነው የሚለውን ነገር 30% ምናልባት 70% ውስጥ ግን ፈልጋ ወዳ እናንተንም ሸዋሻ እየሰራቻችሁ ነው መስሎ የሚታየኝ ምክንያቱም እንደዚህ ሻቡ እናቷ እያለቀሰች ቤተሰቧ እየተጨነቀ እያለቀሰ ጎዳና ላይ ወጥቶ እየለመነ ቤተሰቧ ሸዋሻ ትሰራለች ብዬ አላስብም ምክንያቱም እንዳለ ቤተሰቡ ባገኘው አጋጣሚ በየቤተክርስቲያኑ በየገዳማቱም እየለመነ እጁ ዘርግቶ እየለመነ ነው ያለው እሺ እንደዛ ከሆነ ብርም ከፍላ ሰውም አምጥታ እንዴት ይሆናል ሰውም እያመጣችላቸው ብርም እያስከፈሏት ቢያንስ እኮ ሰው እያመጣች ሰው እያሳመነች እያመጣችላቸው ከሆነ በባህር ሰው እንዲመጣ እያረገችላቸው ከሆነ እኮ ሊያስከፍላት አይገባም ስለዚህ እኛ እኮ እየለመንን ለሷ እኮ መለቀቂያ እየለመንን እየላክን ያለ ነው አሁን እሺ የሚለቋት ወደ ኢትዮጵያ እንድትመጣ ነው እንድትሻገር ነው ወደ ሳውዲ ትሻገራለች ነው ያሉት የመን ያለችው አሁን ነው በሳውዲ ቁጥር እኮ ነው እያወራን ያለ ነው በሳውዲ ቁጥር ነው ሳውዲ ታውን ፊፋ አካባቢ ፊፋ ነው ያለችው ቦታው እሺ እንግዲህ ፈጣሪ ያውቃል እኛ የቻልነውን እንሞክራለን እሺ አሁን ፋሲካ ጋር ልደውልና እንዳልከኝ ልበላት እኔ ጓደኛዋ ነኝና ገንዘብ ላግዛት ነበረ ወንድሟ ጠይቆኝ ምናምን ልበላት እሺ ወይስ እሱ ጋር ደግሜ ልደውልለት ቆይ ፎቶዋን ካየው በኋላ ምን እንደሚል እንዴ ደውሎ ነበር እሱም 4 ጊዜ ደውሎልኛል ግን ብሎክ ብሎክ አድርጎኝ ሳይሆን ሚስ ኮል ሲሆን ኢሞ መግባባት ስላቃተኝ ነው ለካ ቅድምም እሱ የደውለበት ነው 4 ጊዜ ቅድም 1 ጊዜ አሁን 4 ጊዜ እስካሁን 5 ጊዜ እሱ ደውሎልኛል ብሎክ አውዲዮ ኮል የሚለው እኔ ሰው እንዳይደውልልኝ ኢሞ ይዝግ ስለሆነ ሲሞክርም ብያለው ነው ቆይ አንዴ ልደውልለት ሌሎቻችሁ ዝም በሉ ሄሎ ፎቶዋን ልኬልሃለሁ እና ኤደን ማን ትባላለች ያልኩ ነው እኮ ኤደን ማን ትባላለች ስላልከኝ ወንድሟን ላገናኝክ ነበር ስደውል አላነሳህልኝም ፎቶዋን ላኩልክ እሺ ባይ ኤደን ጀርመን ነው ስሟ ፎቶዋን ልኬልሃለሁ አዮ ፎቶ ኤደን ጀርመን አዎ 100,000 እና 80,000 ከፍላለች አሁን ስንት ነው የቀረባት አለች አዎ እሺ 100,000 እና 80,000 ከፍላለች አሁን ስንት ነው የቀረባት እኔ ለማገዝ ነው ወንድሟ እያለቀሰ ስለለመነ ለማገዝ ነው ገንዘብ አጠቃላል ከነ ማውረጃ ነው ያልክሽ አዎ አጠቃላል ከማውረጃማ አሁን 180 ተከፈለ እኮ
የባህር ብቻ ነው። የደንበርና የመውረጃ እስከ ዲዛን መውረጃ እኮ የቀረ ብር አለ። አዎ እኮ 70 ሺህ ነው አይደል የቀረባት? 70 ሺህ ነው ያለኝ። 70 ሺህማ እስከ የደንበር የመውረጃ እንባላለ የመውረጃ ዲዛን እሺ እኔ አሁን ያለኝ 70 ሺህ ብቻ ነው። እኔ አሁን ያለኝ ቃል የገባሁት 70 ሺህ ነው እና 70 ሺውን ከከፈልኩኝ ትወርዳለች እና የተቀባለ ግዴታ የተቀባለ ከደረሰች የቀረ ብር መጨረሻ አለበት። ያ እሺ በአጠቃላይ ስንት ነው? እኔ 70 ሺህ ብቻ ነው ያለኝ ቃል የገባሁለት ለሱ። እኔ 70 ሺህ እንደማግዝ ነው። 70 ሺህ ከተከፈለ ትወርዳለች ስላለኝ አንድ ልጅ እኮ አለ አንድ ልጅ አለ የመውረጃ ማን ከደረሰች ይከፍላሉ ምናምን ያለ ነበር። አንድ ልጅ አለ እሺ እኔ ከደረሰች ይከፍላሉ ያለ ነው። የደንበርና የባህር ከደረሰች እኔ ከደረሰች ይከፍላሉ ምናምን ያለ አለ። የመውረጃ በቀን እሱ ይከፍላል፣ የቀረ ደግሞ አንቺ ክፈዩ። እሺ የቀረ ስንት ነው ታዲያ የሚሆነው? አልነገረሽም እንዴ? እሱ ያለኝ 70 ሺህ ነው ለኔ ያለኝ። አግዥኝ ያለኝ 70 ሺህ ነው። በቃ እሺ። ስለዚህ እኔ 70 ሺውን ነው የምችለው። ከዛ ከ70 ሺህ በኋላ ሌላ የሚከፈለውን እከፍላለሁ ያለ ሰው አለ ነው እያልከኝ ያለኸው አይደል? የመውረጃ አለ እሺ የመውረጃ ስንት ነው? እሺ የመውረጃ ስንት ነው? እስከ 180 ምናምን ያለው የቀረ ከ70 ሺህ ውጪ መውረጃ አለ። ግዴታ ነው መውረጃ እዚህ ከደረሰ የስራ ለማረፊያ ከደረሰች ይከፈላል። ስለዚህ በአጠቃላይ 250 ሺህ ይመጣል ማለት እኮ ነው። 70 ሺህ ሲደመር 180 ሺህ። እሺ ቆይ ወንድሟን ላገናኘክ። እሺ በቃ ቆይ አንዴ አናግረው ወንድሟን። እሺ ቆይ ዘጋውትኝ። ምን ሆነክ ነው? ከሌላ ሰው ጋር ስልክ እያወራክ ነው? ሚውትክን ብጋብዝክ እንድታበራ አታበራም? ስልክ ይዞ ነው። ምን ነው ኤሞላይ ስልክ ደውሎብኝ እሱን ትዘጋ ነው። ሀውዬ ይቅርታ በእናትሽ። ችግር የለም። ማን የደወለብክ አሁን? ኤሞላይ ገብቶልኝ ኖቲፊኬሽን ትገባልኝ እሱን እዘጋለሁ ብዬ ነው የወጣሁት። አይደለም አሁን ሚውት ስጋብዝክ እዚህ ጋር ሆነክ በሌላ ስልክ እያወራክ ነው መሰለኝ። ልታነሳልኝ አልቻልክም። ኤሞ ገብቶብኝ ኤሞን እየዘጋሁ ነበር። ለዛ ነው ኦቶ በቃ ምንም ቢገናኙ ባይገናኙ እሺ። አይ እሺ ታዲያ አሁን ምን ትያለሽ? አቡሽ ታዲያ አሁን ምን ትያለሽ? ላናግራት ልበለው አይደል? አዎ በይው እስኪ። እሺ እኔ የምፈልገው አሁን አንደኛ ማንም ሰው ቢደውልብህ ከእህትህ ህይወት አይበልጥም አይደል? ያው ስልክ እየጎረጎርክ ነው። ሌላ ነገር ማለት አንተንም ማመን እያቃተኝ ነው። ሌላኛውን ስልክህን ተውና ሙሉ ትኩረትህን እዚህ ጋር አድርግ። እሺ ከታይ ቴክስት እያነበብኩ ነው። ችግር የለውም። እሺ እውነት ነው። ውዴ ለምንድን ነው ሚዩት የምታበሪው? ሀቡ ስሚኝማ፣ እስኪ ዝም ብለሽ ስለ ቤተልሔምም ጠይቂው። ቤተልሔም እናንተ ጋር ናት ወይ ልክፈልላት ወይ በይው እስኪ ዝም ብለሽ። አንደኛ ኤደን እዛ መኖሯንማ አገናኝኝ፣ እሷንም አገናኝኝ። እሺ በይው፣ ቃሪውንም ንገረኝ። እሱን ልል እኮ ነው። ግን አንተ ትኩረትክ ሌላ ቦታ ሌላ ስልክ እያወራክ ነው። ሌላ ከዚህ የበለጠ ጉዳይ አለክ? ከእህትክ በላይ ጉዳይ አለክ? ስለረበሸኝ ነው ስልክ ገብቶ ስለረበሸኝ እየዘጋሁ ነው። ለዛ ነው ኖ ይሄኛውን ስልክ እኮ አይደለም ልክ። ይሄኛው ስልክ ላይቭ ፖስት ሳይል ሌላኛው ስልክ ጎንበስ ብለህ በሌላ ስልክ እና አንተ እያወራ ከንፈርክ እየተንቀሳቀሰ የሚውት ሆነክ እኔ ላገናኝክ ስጋብዝክ እንትን እያልከኝ ነው። ኖ ስለ ቤቴሌም አልጠይቀውም። ስለ ቤቴሌም ከጠየቅኩትማ ጭራሽ የኤደንንም ጉዳይ አያምንም። መጀመሪያ እኔ የኤደንን ጉዳይ ማወቅ የምፈልገው ኤደን ከደላሎቹ ጋር አብራ በስምምነት እየሰራች ነው ወይንስ ታግታ ነው የሚለውን ነገር ማወቅ እፈልጋለሁ። ገባች? ለምን ቅድም እኔን ስታወራኝ እንደታገተ ሰው ሳይሆን በራሱ ስልክ በነፃነት እንደሚያወራ ሰው ነው። የታገተ ሰው እንዴት ስልክ ይኖረዋል? እኔ ግራ ነው የገባኝ። ስለዚህ አንደኛ ኤደንን እንዲያገናኝሽ አሁን፣ ሁለተኛ ደግሞ ቀሪ ስንት ብር መውረጃ ምናምን ብሏላ ከ257 ሲላክ ከ250 ሺህ ውጪ መውረጃ ምናምን እያለች ነበር። አዎ እሱንም ስንት እንደሆነና ኤደንንም እንዲያገናኝሽ እስቲ ጋብዡ ጠይቂው። መጀመሪያ አንተ እኔ እዚህ ጋር ኤደን ጋር ደውዬ ኤደንን አገናኘሃለሁ። በራሷ ስልክ ደውዬ የታገተ ሰው ስልክ እንዴት ስልክ ይኖረዋል? እንዴት ይኖረዋል?
አሁን እኮ በደላላ ይቻላል። አገናኝሽ እኮ ሚውት አብራ ስልክ ቶሎ አብራ። ኦኬ ሌላ ስራ አትያዝ። ሙሉ ትኩረትህ እዚህ ጋር ብቻ ይሁን። አነሳች ላይቭን እያየች ካልሆነ ከሁን ላይ ወጣች። ለምንድን ነው ግን ማታነሳው? ቅድም እኮ እያነሳች ነበር። እሱ ጋር ደውይለት እስካው እሺ ላንተ ቁጥሩ ልስጥክና በኢሞ አንተ ትደውልላታለህ። የታላ አጎትህ አይመጣም? አሁን ዝናብ በጣም እየጣለ ነው። እንደምሰሚ ይሰማል መሰለኝ። እንደውም እኮ እሱ ባይመጣ እንኳን ላንተ ለምን አይልክልህም? በኢሞ መላክ ይሁን ሳይሆን ኮኔክሽን አስቸግሮት ነው። ይልካል እኮ እሱን እኮ ይልካል ብየዋለሁ እኮ ግን ኮኔክሽን አስቸገረኝ እንደዛ እያለኝ ነው እንጂ ላክ ብየዋለሁ እኮ። እዛው ኢትዮጵያ ውስጥ ሆኖ ኮኔክሽን ምንድን ነው የሚያስቸግረው? በኢሞ ቮይሶች ለመላክ ቮይስማ እኔ የምፈልግ ሀቡ አቤት ይቅርታ አንዴ ልንገርሽ። አንደኛ ነገር ልጁ 2 ስልክ ይዟል። እሺ እያፈረድኩበት ምናምን ሳይሆን፣ ሁለተኛ ነገር ኮኔክሽን ቴሌግራም ምንም የሚያቆይ ነገር የለም። የ5 ብር ካርድ በቂ ነው። እሺ ሶስተኛ ነገር ደግሞ መጀመሪያ ልጅቷ ስልክ እያነሳች በነፃነት ነው ያወራችሽ። ሜቢ እያስፈራሯትም ይሆናል ላይሆንም ይችላል። ግን ደግሞ አሁን ላይ ስልክ አታነሳም። ሰውየው መጀመሪያ አላቅም አለ ኤደን ብለሽ ዘጋ። ልክ እሱ ስልክ በሚያወራ ታይም ላይ ደግሞ መልሰሽ ስትደውይለት ነው አዎ አውቃታለሁ አለሽ። ፎቶ እኮ አላውቃትም ብሎሽ ነበረ። መልሰሽ ስትደውይለት ነው አዎ አውቃታለሁ ያለሽ። ሜቢ እየተደዋወሉም ሊሆን ይችላል። እሷም ታግታ ነው ውዴ፣ ደላላ እኮ እሷ ታግታ ነው ለማስባልም እንዳይሆን እኔ እንጃ፣ እንደዛም ሊሆን ይችላል። አይ እሷም ታግታ ነው እንዳይባል ገባሽ? አይ ወንድሟ ምን አለሽ መሰለሽ? አብረን ነው ፕሮሰስ የጀመርነው አለሽ። አብረን ነው አለሽና ትንሽ ቆይና ከ3 ወር በፊት ነው ሄዳችሁ አለሽ። አብሮ ፕሮሰስ ከጀመሩ ልጅ ከ9 ወር በፊት ነው ከዚህ ሀገር የወጣችው። ገባሽ አይደለም? ግን አብረን ብሎ መልሶ ደግሞ ከ3 ወር ቆይ እናትዬ፣ ከ9 ወር በፊት ለመሄዷ ምንድን ነው ማስረጃችሁ? ማስረጃ ጓደኞቿ ሙሉ ምስክር ያለው ማስረጃ የለም። ግን ቆይ እንደሄደች እንደቆየች ነግራናለች። ቤቲ ትሄድ አላየሁም። ልትሄድ አካባቢ እኔ ጋር ይዛት መታለች። 24 ይዛት መታለች። እሺ አዲስ አበባ ማለት ነው። እሱ ደግሞ ልትሄድ አካባቢ ከ1 ወር በፊት ይዛት መታለች እና ሄዳለች። እሷ ስለሄደች አይተሻታል። ባለፈው የመጣችው ልጅ ሄዳለች ብላኛለች። አንቺ ጋር ይዣት የመጣሁት ልጅ ሄዳለች። እሷ ልትጠራች ሱፐር ማርኬት ነው የምትሰሪ ብላኛለች። ቪዲዮ ኮል እውነትሽን ነው ስላት ማርያምን ብላ ምላልኛለች። በማርያም ደግሞ ልትዋሸኝ አትችልም ብላ ቪዲዮ ኮል አውርታልናለች። ቪዲዮ ኮል አውርታኛለች እና ሱፐር ማርኬት ነው እርግጠኛ ነኝ አለች። እኔ ደግሞ እርግጠኛ ልትሆኛች እንዴት ነው እንኳን ኤደን ለቤቴሌም ዋሽታት ቢሆንስ? ኤደን ለቤቴሌም ኤደን ለቤቴሌም ዋሽታት ቢሆንስ? ያው አሁንም ዋሽታ ጀንጅና አታላር ሊወሰደች። አይ በሳውዲ ስልክ እኮ ነው የሚገናኙት።
በውጭ ስልክ በሳውዲ እኮ ነው የሚገናኙት። ከዛ በኋላ ከ9 ወር ከሄደች ቀን ጀምሮ በኢሞ ነው በሳውዲ ስልክ ነው የሚገናኙት። ለዚህ እኮ ነው ሲም ካርዷ ወጥቶ ሎጊን ይባል የተባለው። ሰውየው ተሽጦ ሊኖራለሽ። ቀድም ደግሞ ሰውየው ምንድነው ተሽጦ እና ብቻ ቆይታለች። ከሄደች እሷ ቆይታለች። ኤደን ቆይታለች። ከመሄዷ በፊት ከአንድ ወር በፊት ይዛት መጣለች ሰፈር። እኔ የፈራሁት እንደታገተች ለማስመሰል እንዳይሆን ጊዜ እየወሰደብን እንዳይሆን እኔ እሱ ነው እየጠረጠርኩ ያለኝ። እንትን እውነትም ሊሆን ይችላል። ከአንድ ወር ከአንድ ወር በፊት ይዛት መጣለች። እዚህ የታገተች እያስመሰሉ እንዳልሆነ ከስንት ጊዜ በፊት እናንተ አሁን ዛሬ ነው ሞተች ብላችሁ? እኔ እርግጠኛ ነኝ ከ3 ወር በፊት እንዳልሆነ እርግጠኛ ነኝ። በጣም ቆይታለች ከሄደች። እሺ እየተደማመጥን እና ያችንም ትዝታ ማስገባት ትችያለሽ። አረ በፈጣሪ ስም እየተደማመጥን አንደኛ እያየች ሊሆን ይችላል። ሁለት ጊዜ እየገደልብኝ አዳምጡኝ። እናንተ ዛሬ ነው ሞተች ብላችሁ የመጣችሁት። እሱ ግን የዛሬ ስንት ጊዜ እርዳታ እየጠየቀ የፖስተበት ፖስት ተልኮልኛል። እህታችን ታግታለች ብሎ አሁን ይሄ ፖስት የተፖስተው 1 ዊክ አጎ ነው። ከአንድ ሳምንት በፊት እሱ እህቴ ታግታብኝ ብሎ እርዳታ የጠየቀበት ፖስት ልከውልኛል በውስጥ። ስለዚህ አሁን ለምሳሌ ዛሬ ይሄንን ሲሰማ ነው እኛን ጊዜ ሊያቃጥልብን ታግታ ነው ብሎ የመጣው እንዳትሉ። ከሳምንታት በፊት ይሄ ሰውዬ እህቴ ታገተችብኝ ብሎ እየለመነ ነበር፣ እርዳታ እየጠየቀ ነበር ለእህቴ ማስለቀቂያ ብሎ። ስለዚህ አሁን ብሎ አሁን ዛሬ ከአንድ ሳምንት በፊት እኮ ያቺኛው ሞታለች፣ ግን አላሳወቃችሁ ሚዲያ ላይ። ልክ ልጅቷ ስትሞት ነው 3 ወር ኖ እኛ ሳይሆን ልጅቷ የሞተችው እና እሱ የፖስተበት እሱ 3 ወር ሙሉ ጠፋችብኝ አለ አይደለ? 3 ወር ሙሉ ከጠፋችበት መፖሰት ይችላል። ገባሻ? ግን እሱ ያለው ከ3 ወር በፊት ጠፍታ ከአንድ ሳምንት በፊት መፖሰት ከልጅቷ አሟሟት ጋር ያስኬዳል። ኖርማል እንኳን ብናስበው ከልጅቷ ስሞት ጠብቆ ነው የሚፖስቱት። የልጅቷን መጥፋት መታገት ተመሳሳይ ስልክ ቅድም ያወራሽ ሰውዬ ነው መልሶ ቋንቋ አልችልም ያለው ከነ ድምፁ ተመሳሳይ ነው። የሁለቱም ሰዎች እኩል መሆኑ ምንም አጋጣሚ ልንለው አንችልም ከሞት ጋር ስለሆነ ጉዳዩ። እሱ ከአንድ ሳምንት በፊት ፖፖታ፣ ልጅቷም ከአንድ ሳምንት በፊት ሞተች። ልጅቷ የሞተችው በ3 ወር ሙሉ መፖት ይችላል። ለቤተሰብ ያሳወቁት ግን የሞተችው በ30 አሉ። 30 እንኳን አሁን 10 ምናምን ቀን ሆኖታል። ከልጅቷ ከሞተች በኋላ ነበር መፖሰት የነበረበት። ትራንስክሪፕት 15 11ኛ ወር 11ኛ ወር 15 11ኛ ወር ዛሬ ማለት ነው። 15 ዛሬ ሐምሌ 15 ነው። እና ደግሞ የላከልሽ የባንክ ስክሪንሾት አለ አይደለም? መች ብሩ እንደሄደ ቼክ ማድረግ ትችያለሽ። ቼክ አርጊና ያኔ ገና ብሩን ሲልክ እሱ ሚዲያ ላይ መፖሰት ይችል ነበረ። ቼክ አርጊ ትራንስክሪፕት። ዛሬ ሐምሌ 15 ነው። ለእናንተ ሞቷ የተነገረችው ሐምሌ 11 ነው። ከ4 ቀን በፊት ነው የተነገረው። ኦኬ እሺ። ዛሬ ሐምሌ 15 ነው። መሞቷ የተነገራቸው ሐምሌ 11 ነው። እሺ
ደረሰኙ እንትኑ አይታየም። ምኑ ሀቡ ደረሰኙ ቀኑ አይታየም። ቀኑ የዓርብ ገና አላኩልሽም። የዓርብ ዕለቱን አላኩልሽም። ይሄ እንዳልኩሽ ከክፍለ ሀገር የተላከ ነው 100,000 ብሩ ማለት ነው። የ100,000 አይታየም። ቀኑ ጠፍቷል። ለምንድን ነው? ዙም አርጊው እስኪ ዙም አርጊው። አይታይም? አዎ አይታየም። ምናልባት ፎቶ ሲነሳ ጠፍቷል። የለም ቀኑ አይታየም። 2026 የሚለው ብቻ ይታያል። ሁለቱ ተቆርጧል። ደብዝ እንትን ጠፍቷል። ፎቶ ሲያነሱ ይሆን ይችላል። እስኪ ድጋሚ እንዲያነሱ እናደርጋቸዋለን። እሱ ችግር የለውም እኮ ቀኑ። እሺ መቼ ነው የገባው? አንተ አታውቅም? አይ ቀኑን ማለት ይሄን አልቀን አይደለም፣ ግን አሁን 80,000 ብሩ አሁን ዓርብ ዕለት ነው የተገባው። እሺ በሄደች በስንት ጊዜ ነው የገባው 100,000? በሄደች ማለት ታገትኩ ካለች ታይዣለሁ ካለች ግንቦት 17 እንደዛ ብላ ከሁለት ሳምንት በኋላ መሰለኝ የገባው ብሩ። እሺ ሚዲያ ላይ ወጥተህ እርዳታ የጠየቅከው መቼ ነው? እሱ ከአቅሜ በላይ ሲሆን ነው ሀቡ እርዳታ ወደዛ የጠየቁት። በሶሻል ሚዲያ በማንኛውም አማራጭ እርዳታ የጠየቁት ከአቅሜ በላይ ሲሆን ነው። ከቤተሰብ አቅም በላይ ሲሆን በውስጥም በውጭም ያሉ ሰዎች ያን አይተው እንዲያግዙ ብዬ አሁንም እያገዙ ነው። ያ ነው አሁን በቅርቡ ነው እሱ ነው የፖሰኩት። እሺ ኤደን ሄደችው ሚያዝያ 27 ከአዲስ አበባ ወጣችሁ ማለት ነው? አዎ እኮ ከአዲስ አበባ ወጣች። መቼ ደወለች? ግንቦት 17 ደረስኩ ብላ ታይሆን ይሄ ብር 500,000 ተጠይቄያለሁ ስታልተከፈል አይለቁኝም፣ እሱን አስገቡልኝ ከየትም ብላችሁ አስገቡልኝ አለች። ገባኝ። ሚያዝያ 27 ከአዲስ አበባ ወጣ። በፍጹም ሳትደውል እስከ ግንቦት ለመጀመሪያ ጊዜ የደወለችው ግንቦት ስንት ነው? ግንቦት 15 ቅዳሜ ቀን ደወለችልኝ። ግንቦት 15 ደውላ ሳውዲ ገብቻለሁ ተይዣለሁ ለማስጠንቀቂያ ይሄን ያህል ብር ክፈል። ግንቦት 15 ደውላ ምንድን ነው ያለችኝ? ገብተናል ግን የሆነ ብር ድንበር ላይ ነን፣ የሆነ ብር የሚከፈላል፣ እሱ ታልተከፈለ አይለቁንም፣ ለማንኛውም ስልክን ክፍት አድርግ እደውልልሃለሁ አለችኝ። ከዛ ግንቦት 17 ሰኞ ቀን ይሄን 500,000 ብር ተጠየቅኩ። የኤደን ወንድም ነው ብሎኝ አሁን ኢሞ ላይ ደውለሽለት ያወራሽው ሰውዬ ማለት ነው። እሺ የኤደን ወንድም ነው ያለኝ። አዎ ወንድሟ ነው ያልኩት። እህትህ እዚህ ነው ያለችው፣ ድንበር ላይ ተይዛ ነው ያለችው። ማስለቀቂያ 500,000 ብር ከፍለን የምትለቀቀው ቶሎ አዘጋጅና ይሄን 500,000 ብር አስገባለኝ። ከዛ እኔ ምንም አላልኩሽ ብዬ ለቤተሰብ ይሄን እንደዚህ ይሄን ነገር አሳወቅኩ ለቤተሰብ ማለት ነው። ከዛ ቤተሰብ ጋር ሲሰበሰብ ቆይቶ በሁለት ሳምንት አካባቢ ይመስለኛል 100,000 ብር ተላከላቸው። ኦኬ ግንቦት 17 ደላላው ነው የደወለው። ግንቦት 17 አዎ በዛው ስልክ ነው ቅዳሜ ዕለትም የተደወለው። በግንቦት 15 የተደወለው በዛው ስልክ ነው። እስካሁን ድረስ ቁጥር አልቀያየሩም። በዛው ነው በመጨረሻው 12 ነው እያወሩት ያሉት። ቁጥር አልቀየሩም። አዎ እሺ ከዛን በሁለት ሳምንቱ ማለት ከግንቦት 17 ሁለት ሳምንት እንቁጠር እንግዲህ እኔ ግምት ነው እንግዲህ ሁለት ሳምንት አካባቢ ይመስለኛል። ከዛ በኋላ የተላከላቸው ይመስለኛል። አዎ ቸክ ማድረግ እንችላለን ደውለን ማለት ነው መቼ እንደሆነም። ደረሰኙ ላይ ቀኑን ነው ማየት የምፈልገው። ማለት በሌላ ስልክ ደውዬ ቸክ ማድረግ እችላለሁ ብዬ ነው። አይ ሀቡ ለምንድን ነው 10 ሚኒት የምታበሩት ያለ ፈቃድ? የት አለ ስልክ? ያኛው ስልክ እንደውልለት አገናኛለሁ ስላልኩት አንዴ ልደውልለት እና ታናግረዋለህ። እሺ 100,000 እሺ 80,000 የላካችሁት መቼ ነው? አሁን ዓርብ ዕለት
ዓርብ ዕለት ማለት ቀን ስንት ነው? የ80 ሺውን ደረሰኝ አላክልኝም? እሱ እንዳልኩሽ አሁን እሱን ማብረህ ላክልኝ ብዬው ነበር። እስካሁን አላክልኝ። ምን አልከኝ? አላከልኝም። ሌላ ስልክ ላይ ስለነበረ ቮይስ እና የ80 ሺህ ብሩ ደረሰኝ አልተላከልኝም። ላክልኝ ብዬው ነበር። ማን ነው ደረሰኝ ወደ ደላላው የሚልከው? አንተ አይደለ ያስገባው? እንዳልኩሽ አጎቴን አስገባው። እሱ ጋር ያስገባው አጎቴ ነው፣ የኔ አጎት ማለት ነው። አጎትህ አስገብቶ ደረሰኝ ለአንተ ሲልክ አንተ ነው ወደ ደላላው ደረሰኝ የምታደርሰው አይደል? ራሱ ነው የሚያወራቸውም። ቮይስም ሪከርድ ያደርገው እሱ ጋር ነው። ቮይሶቹ አሉ እንዳለ ማለት ነው። ስለዚህ እዚህ ጋር መቅረብ የነበረበት አጎትህ ነበረ። ምክንያቱም ዳይሬክት ኮኔክሽን ያለው ከደላላው ጋር አጎትህ ነው። እንደውም ላይቭ ላይ ግባ፣ አይ ከኔ ጋርም ያወራነውን ነገር የማውቀውን ነገር ልንገርሽ ብዬ ነው ላይቭ ላይ ግባ ብዬው ነበር። ኮኔክሽን እምቢ ብሎት ነው። ኦኬ እሺ፣ ላይቭ ላይ ግባ እያልኩት ነበር። ኮኔክሽን እምቢ አለኝ እያለ ነው። ደጋግሞ እየሞከረ ነው። እምቢ አለኝ እያለ ነው እንጂ እሱንም ላይቭ ላይ እንዲገባና ላይቭ ላይ እንትን ትሉ ጋብዘዋለሁ። እዚህ ቤት እኔ ጋር ይመጣ ማለት ነው። አሁን እደውልለትና ኤደንን አገናኘኝ ብዬው እንዲያገናኝክ እንድታወራ። እሺ ደላላው ጋር አሎ፣ ወንድምየውን ላገናኝክ ነው። ይሰማል? አሎ 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 ምንድን ነው የሚለው? ዝናብ እየፈሰሰ ነው አንተ ጋር? ዝናብ ነው። ሀዋው ዝናብ ነው። ፊት ነው ዝናብ። በርክ ወይ መስኮት ክፍት ከሆነ ተዘጋው። ዝግ ነው አቡዬ፣ ዝግ ነው። እሺ እሺ። አንተ ሄዳለሁ ብለህ አብረክ ልትሄድ መታወቂያ የላክበትን ለእህትክ ፎቶ እና መታወቂያ የላክበትን ቀን ስክሪንሾት ላክልኝ። እሺ ጉዙን ቀጥታ እንደውልለት። ሄደን አገናኘን በይው እኮ። እንደዛ ቀጥታ ከማለቴ በፊት እንዲያምነኝ መጀመሪያ ወንድምየውን ማገናኘት አለብኛ። እንዴት አምኖ ዝም ብሎ ሄደንን ያገናኘኛል አይደል? አጎትዮ ጋር ኦኬ ይደውላል።
እኔ ግን ስቲል እውነት አንድ አይነት ሰው ናቸው። እኔ ማህሌት አንቺ ነሽ ሜላት ወይስ ማህሌት? ሜላት አንቺ ነሽ? እሺ ሜላት ሚውትሽን አብሪማ። ሜላት አንድ ነገር ብቻ እሺ፣ አንቺ የዛሬ አመት ኤደንን ቤቴሌም ከኤደን ጋር መጥታ በአካል አግኝተውሻል? አዎ በአካል አግኝተውኛል። ይቺ ናት ከአንድ አመት በፊት ማለት ነው። ይቺ ኤደን? አዎ ራሷ ነች። አዎ ካፌ መተን ቡና አብረን ጠጥተናል ቡና። እሺ ቡና አብረን ጠጥተናል። እናንተ የላካችሁትን ቮይስ ሪከርድ ያደረጋችኋት ስታውሩ ደግሞ አሰምቼው አዎ እህቴ ናት ድምጿ ብሏል። ግራ እኮ ነው የገባኝ እኔ። አዎ ብሏል። እንዴት ፎቶ ሲለጠፍስ እንዴት መጣች? እሷ ካልሆነች እንዴት ትመጣለች? የሷን ፎቶ የሷ ካልሆነ እኮ ምን አገባኝ ብላ መቅረት ትችላለች እኮ። የሷ ፎቶ ሲለጠፍ ግን ስልክ ማነሳችልሽ፣ አወራችሽ። ከዛ በኋላ ነው ዘጋችሽ አይደለ? እሺ እንትን አላክልኝም፣ አልደረሰኝም። ግሪንሾት ጠፋብኝ። ቢያንስ እሱ የላኩት እርግጠኛ ነኝ ከ20 እስከ 25 ባለው ነው የላኩላት፣ ግን ቀኑ ጠፋብኝ። ስክሪንሾቱን ላክልኝ እኮ ነው ያልኩ። ራሴ ላይ ያው ቀኑን እኮ ስክሪንሾት የለውም። ቀኑ እንኳን የጠፋብኝ የምልሽ ስክሪን የለውም። የተላላክንበት ጠፍቷል። ቴሌግራምህን ስክሪንሾት ስክሮል ስታደርግ ከላይ ታገኘዋለህ። አይጠፋም። ኢሞሌ ነበር ደልተዋለች። ኢሞሌ ነበር ዲሌት አድርገዋለች። ማን ነው የደለተው? እንትና ኤደን ናት። ለኤደን እኮ የላኩልት እያየሁት ነበረ። ተደልቷል። ግን በተላላክን ሁለት ቀን ተስቀንታ እኔ በወሬ አላምንም ወንድሜ፣ ማስረጃ ሳይ ብቻ ነው ማምነው። በቃ ተው እሺ። አንዴ ልደውልለትና እንትን ልበለው፣ ኤደንን አገናኘኝ ልበለው። ኦኬ። ፎቶዋን አይቶ ፎቶዋን ልኬለት ለደለለው አዎ አለች ሲል ሰምታችኋል። አዎ አለች 180,000 ከፍላለች። የቀረው የኔን ነው ብለዋል። ፎቶዋን ካየ በኋላ መጀመሪያማ ማናት አላውቅም ብሎ ነበር፣ ግን ብር ላስገባ ነው ስለው ግን የትኛዋ ኤደን? ብዙ ኤደኖች ነው ያሉት እዚህ ያለ። እቺኛዋ ኤደን አንዴ አስገብኝ እስኪ አንዴ ልግባ። ይሄ ልጅ አሁን የተላከው ገብተሃል? ይሄ ልጅ አሁን የተላከው ወይ ሰዓት ለመግደል ነው እንጂ አንዴ ይኸውልሽ ስታወሪው ሚውት ጋር አድርገው ለምን አታጠፋም ስትይው ዝም ይላል አይደል እንዴ? ከዛ ደግሞ ሌላ ስልክ ይነካካል። ሁለት ስልክ ነው እኮ የያዘው እኮ። አሁን እሱ ሰዓት ለመግደል ነው የመጣው እንጂ እውነት እንደው እሷን እቺ ልጅ እንደዚህ ያተደረገችው ብሎ የሚል እንትን እኔ እምነት የለኝም። ለምን እንደሆነ ልንገርሽ። አሁን እኛ ጋር ይሄን ያክል ጊዜ ስታዳክመን ሰነበተችና ከ10 ቀን በኋላ እንዴት ልትነግረን ትችላለች መሞቷል ማለት ነው? ያውም ገና ተጠይቃ ነው የተናገረችው እኮ። አሁን ደግሞ ዛሬ ላይ ፎቶ ሲለጠፍ ይሄ ልጅ መጣ። የሚያወራው ሁሉ እኮ እኔ በትክክል አይደለም። አንቺ አሁን ራሱ ስታየው ልጁ በትክክል አይደለም እያወራ ያለው። ወይ እኔ የሚመስለኝ ነገር ተገዝቶ በብር ተልኮ ነው። በታምር ይሄ ነገር አሁን እንዴት ይጠፋል? ማስረጃ የተባለ አሁን እኔ እንኳን ራሱ እኮ የኔን የእህቴን እኮ ማስረጃዎቹን በመከራ እያስባስኩ ይዣቸዋለሁ አይደል እንዴ? እነዛ መረጃዎችን ማውጣት ያለብኝ እውነታው እንዲመጣልኝ ነው። ይሄ ልጅ እውነታው እንዲመጣል ከፈለገ ለምንድን ነው ዛሬ ላይ ወጣባብኝ የሚለው? አባቷ ሁለት ጀምር አያውቀውም እኮ ወልደየስ ነው የሚለው። እሷ እኮ አባቷ የእሱ አባት ወልደየስ ነው የሚለው። እሱ ጀርመን ኤደን ጀርመን የሚል እንዴት ይትመጣ? ጀርመን የሚባል አባት ኢትዮጵያ ውስጥ። አንድ ነገር ልንገራችሁ። አይኑ እህትክን አምተካል። በህይወትም ልትኖር ትችላለች። ፈጣሪ ይረዳናል። እውነታውን እናውቃለን። ከጎንክ ነን። ግን ይህ ሰውን ለምን እንዳመንኩት ልንገርህ። አንደኛ ገና እናንተ መሞቷን ሳታውቁ እሱ ኦልሬዲ እህቴ ታገተች ብሎ ቪዲዮ እየሰራ ሶሻል ሚዲያ ላይ እየለመነ ነበር። ዛሬ ድንገት የመጣ ነገር አይደለም። ኦልሬዲ ገብተን ቲክቶኩን ፈትሸናል። እህቱ ለመሆኗ ደግሞ በፊትም አብረው የተነሱትን ፎቶዎች ልኮልኛል። ፎቶዎች አብረው የተነሱት ልኮልኛል። የእሷን ቪዲዮ ዲዩት አድርጎ እሷ ገና ሳትጓዝ ታግታ ዲዩት አድርጎ ማርያም ከጎንሽቶ ምናም ብሎ ጽሁፍ ጽፎ የፖስተው አለ ማለት ወደፊት እንዲፈጠራል ብሎ ሰው ቀድሞ ፖስታ አያዘጋጅም ማለት
ስለዚህ ለዛ ነው አንደኛ እውነተኛ ወንድሟ ነው። ሁለተኛ ሶሻል ሚዲያ ላይ እየለመነላት ነበረ ለተጠየቀችው ብር ሊከፍል። ግን ይሄ ነገር መፈጠሩ እሷን ከተጠያቂነት አያድናትም። ለምን ቤቲ እውነት ሞታ ከሆነ እሷ ናት ኤደን ናት ጀንጅና አሳምና ጉዞ እንድትጀምር ያደረገቻት። ይሄ ደግሞ የሚሆነው ምናልባት ደላሎች አሁን ልክ እንደ ሊቢያ ስራ ሳውዲም ሲሄዱ እያገቱ ሰው እንዲተኩላቸው ሰው እንዲያመጡላቸው ደላሎቹ ያደርጉ ይሆናል። አንደኛው ወይ ተገዳ ይሆናል ይሄን ስራ ከደላሎቹ ጋር እየሰራች፣ ወይ ደግሞ ፈልጋ ፈቅዳ ከደላሎቹ ጋር ሼር እየተካፈለች እየሰራች ሊሆን ይችላል። ይህንን እውነታ መጨረሻ ላይ የምናውቀው አሁን ላይ አናውቀውም። ግን ዞሮ ዞሮ ኤደን ራሷ መሆኗን አረጋግጠናል። ይሄም ትልቅ ነገር ነው። ገባክ? እሷነቷን ማወቃችንን። ግን አሁን ወዳ ነው ተገዳ ነው የሚለውን ደግሞ ዋላ እንደርስበታለን። ከዛ ሁሉም ነገር እየጠራ ይሄዳል። አሁን ቤቲን ከጠየቁት ደላላው ከናካቴው ቁጥር ቀይሮ ብሎ ካርጎን ይጠፋል። ምንም መረጃ አናገኝም። ቆይ አሁን ዝም በሉና ልደውልለት እና ደላላውን አገናኘኝ ኤደን ልበለውና ቅድም የሰማነው የኤደን ድምፅ እኔ ደውዬላት የሰማነውና ደላላው የሚያገናኘን ድምፅ አንድ አይነት ሰዎች ከሆኑ አረጋገጠን ማለት ነው። ጠብቁ። ሚታርጉላችሁ አገናኘኝ ልለው ነው። አሎ ኤደንን አገናኘኝ። አሎ ኤደንን አገናኘኝ። አስር ጊዜ አገናኛ ትበል። መጀመሪያ ብር አስገቢ። ከአሁን በኋላ እናገናኝ። ብር ለማስገባት ኤደንን ማናገር አለብኝ? ዝም ብዬ አስገባለሁ እንዴ? ላስገባ ነው አልኩክ እኮ። ግን አገናኘኝ፣ ድምጿን ልስማ፣ ከዛ አስገባለሁ። እየጠበኩህ ነው እኮ። ሚውት ሳረግ ታበራለህ። ተው በቃ እኔ ሚውት አታብራ። ምን ሆነክ ነው? ፈጣሪ ሆይ ድረስ ዘጋብኝ። አታብራ ሚውት። ሁላችሁንም ሚውት አድርጊያችሁ አንተ ደም ብለህ ታበራለህ። አፍር ላይ ላዝም ሊያሳብደኝ ልጅ አሎ ኤደንን አገናኘኝ እኮ እያልኩህ ነው። 10 ጊዜ ኤደን አትበይ እኮ እያልኩ ነው። እኔው እኮ ብሩን ብር ማስገባው ዝም ብዬ ነው እንዴ? ስሟን ሳልሰማ ሳላናግር ድምጿን ሳልሰማ ዝም ብዬ ነው እንዴ ማስገባው? እና ኖ መጀመሪያ እሷን ሰምቼ አሎ ብላኝ ድምጿን ሰምቼ እርግጠኛ ሆኜ ነው እሷነቷን እርግጠኛ ሆኜ ነው ማስገባው። ዝም ብዬማ አላስገባም። እርግጠኛ ስለሆንኩ ስልክ ቁጥር እየተቀበልክሽ እርግጠኛ ስለሆንኩ ስልክ ቁጥር እየተቀበልክሽ እኮ እኔ አይደለሁማ እርግጠኛ ሆንኩት። ወንድምየው ነው እርግጠኛ ሆንኩ። ይሄው ነው አንተ ራስህ የቷ ኤደን ብለኸኝ ፎቶ ልኬልክ ነው አዎ ያልከኝ። ስለዚህ እኔ ደግሞ ንሳ ነው ያልከው። አባቷ ማን ያልኩክ? አባቷ ማን ነው ያልኩክ? ማነው ያልክ ነገር ጠፋሽ። ኖ አንተ እርግጠኛ መሆን ፈልጌ ነው። እኔ አባቷ ኤደን ጀርመን ነው ያልኩክ። አዎ አለች ያልኩ ነው እኮ እኔ ደግሞ። እሺ በፎቶ ያየካት ኤደን ጀርመን እርግጠኛ ነክ? ድምጿን ካሰማከኝ እኔ አሁን አስገብቼ ብር ደረሰኝ ልካለሁ። ግን ድምጿን መስማት ፈልጋለሁ ከማስገባቴ በፊት።
መጀመሪያ ብሩ አስገቢው እኮ ያልኩ ነው። ብሩን ካስገባው በኋላ እሷ ባትኖርስ እንዴ? መጀመሪያ ድምጿን መስማት ፈልጋለሁ አለች። እንዴት እናትኖር? ራስህ ተቀመጣ እንዴት እናትኖር? ወዴት ላትሄድ ፈርቼ ነው። 80 ሺህ መቼ ነው ያስገባው? ዓርብ ዕለት እና ከአራት ቀን ምናምን 4 ቀን 5 ቀን በኋላ ወደ ሌላ ላትሄድ ነው ፈርተሽ እኔ ይታወቃል። አይ እኔ ድምጿን መስማትና ማረጋገጥ ፈልጋለሁ። ዓርብ ዕለት 80 ሺህ አስገብቷል እና አስገቢና ካስገበሽ ደግሞ ደረሰ ላክልኝ። በዛው ወንድምየው ባስገባበት አካውንት ነው ማስገባው። አዎ በ80 ሺህ የገባ 80 ሺህ በገባበት። ኦኬ እሺ። ግን መጀመሪያ ድምጿን ብታሰማኝ ደስ ይለኝ ነበረ። እኔ ልቤ ድምጿን ብቻ ልስማና አስገብቼ ደረሰኝ ልካለሁ። አንዴ ብቻ ሀሎ ትበለኝ። አንዴ ብቻ ሀሎ ትበለኝ። እሷ ሀሎ ትበለኝ። ስጀመር ሳታስራ ያለ ሌላ ነው። አሁን እኔ ያለሁ ደግሞ ወጥቼ ነው ያለው። እሺ እሷን ማገኝበት ቁጥር ስጠኝ። ከተመለስኩ እናገናኘ። እሺ በጣም ተገናኛሽ ከያልኩ ነው። እሺ ስትመለስ አንተ ሚስ ኮል አድርግልኝ። ደረሰ ላኪ። እሺ እኮ አንተ ስትመለስ እሷ ያለችበት ቦታ ሚስ ኮል አድርግልኝ። እሺ እሺ። ኦንላይን ካለሽ እንደውራ። እሺ እጠብቃለሁ። ቴንክ ዩ